ሰላም ናችሁ ሆይ? ዛሬ ደግሞ እስቲ ስለ አንዳንድ ነገር እናወራለን። በተለይ ትምህርትን በተመለከተና በዚህ ወር እኔ በምኖርበት ሀገር የግራጁዌሽን ቀን ነው እና በተለይ 12ኛ ክፍል የሚጨርሱ ተማሪዎች በጣም ዝግጅት ይካሄዳል። እንደ ኢትዮጵያ አይደለም። በነገራችን ላይ 12ኛ ክፍል በዚህ ሀገር ተማሪዎች ሲጨርሱ ትልቅ ዝግጅት ነው የሚካሄደው። ትልቅ ሰክሰስ ነው። እዛ ላይም ፌል ካደረጉ ያንን ለማሻሻል የሚሄዱበት መንገድ ትንሽ ጠንከር ስለሚል ወይ ደግሞ አንዳንዶችም ያንን ካልጨረሱ በጣም አስቸጋሪ ስለሚሆን ለቀጣዩ ነገራቸው አይ ነው ኢትዮጵያ ውስጥም እንደዛ ነው። ግን እዚህ ሀገር ያለው በጣም ሞር 12ኛ ክፍል መጨረስ ትልቅ ውጤት አለው። ምክንያቱም የሀገሩ ሲስተም ከዛ በኋላ ስራም ለማግኘት የተለያዩ ነገሮች አሉት። ግን ራሱን የቻለ አከባበር አለው ማለት ነው እና 12ኛ ክፍል ሲጨረስ እዚህ ሀገር ጋውን ይለበሳል። የተለያዩ ሴሬሞኒ ይካሄዳሉ በትምህርት ቤት ውስጥ። አስተማሪዎች ለእያንዳንዱ ተማሪ የሚናገሩት ነገር ይኖራል። በተለይ ጥሩ ግሬድ ላመጡ ታሪካቸውን ይዘው ይዘግባሉ። ሀገሪቷ ደግሞ ያው የተመሰረተችበት አለና ቃለ መሃላ አለ። ዋን ኔሽን አንደር ጋድ የሚልና በጣም ደስ የሚለኝ በነገራችን ላይ በጣም የሚገርም ነውና ቢያምኑበትም ባያምኑበትም ግን ይሄንን ነገር እስካሁን ጠብቀዋሉና ይሄንን የመሳሰሉ ሴሬሞኒዎች ይካሄዳሉ። ከዛ ተማሪዎች ይሄ ይመረቃሉ። ከዛ ከቤተሰብ ጋር ፎቶ ድግስም ሊኖር ይችላልና ይሄን ይካሄዳል። ከዛ ውጭ ደግሞ ያው ሌሎችም አሏቸው እስከ ሃይ ስኩል ሲደርሱ ድረስ። ከዛ ያው ዩኒቨርሲቲ እያለ ይቀጥላል ማለት ነው። እንግዲህ በሀገራችንም እንደዚህ የተለያዩ ምረቃዎች አሉ። ትምህርት ሰው የሚማረው ለለውጥ ነው፣ ለመቀየር ነው። ለምሳሌ 1 ሲደመር 1 2 ነው ብለን ተምረናል። እስከ ዛሬ እንግዲህ የፈለገ ነገር ቢቀያየር 1 እና 1 2 ነው የሚለውን ይዘን አለን ማለት ነው። ስለዚህ የትምህርት ዋናው አላማው ሰውን መቀየር፣ ሀገርን መቀየር፣ አካባቢን መቀየር። ምክንያቱም በተማርነው መሰረት ነው ለውጦች የሚመጡ። ሕክምና የተማረ፣ ሕግ የተማረ፣ አስተማሪነት ይሁን የተለያዩ ነገሮች ያው ትምህርት የለወጣቸው ሰዎች ናቸው ወደዛ የሚመጡት። እና ምን ለማለት ነው ይሄን ሁሉ ዛሬ ስለ ትምህርት ልታወራ ነው ወይ ካላችሁኝ፣ አዎ ስለ ትምህርት ነው የማወራው። ግን መንፈሳዊ ትምህርት ቤቶች ደግሞ አሉን። በሌላ አነጋገር የስነ መለኮት ትምህርት ቤት የሚባሉና ተማሪዎች ይመረቃሉ። በዛ ውስጥ ያለፉ ተማሪዎች ይመረቃሉ እና የተማሩትን ደግሞ ያሰማሯቸዋል ወደ ታቀደው አላማ ማለት ነው። በነገራችን ላይ በጣም ነው የምደግፈው የቴዎሎጂ ወይም የስነ መለኮት ትምህርትን ማለት ነው። በጣም ነው የምደግፈው። በተለይ አገልጋዮች፣ በተለያየ ቦታ ያሉ ሰዎች ቢማሩት ሞር ይጠቅማል ብዬ አስባለሁ። ከዛ ውጪ ደግሞ ማንኛውም ሰው ደግሞ ቢማረው ጠቃሚ ነው ብዬ አስባለሁ። ግን አሳም መብላት በብልሃት እንደሚባል ቴዎሎጂ የገባ ሁሉ ጥሩ ህይወት ይኖረዋል። ቴዎሎጂ ገብቶ የወጣ ሁሉ ወደ እውነተኛው ነገር ይሄዳል ማለት አይደለም። ምክንያቱም አንዳንዶች ከዛ ውስጥ ወጥተው መንገድ የሳቱ ብዙ ሰዎች ስላሉ ማለት ነው። ስለዚህ ሁሉ ጊዜ ያው ጥቂት ነገር አይጠፋም፣ ጥቂት ስህተት አይጠፋም። ምክንያቱም 12ቱ ደቀ መዛሙርት ውስጥ እንኳን ይሁዳ ከነበረ በየትኛውም ቦታ ውስጥ ስህተቶች ሊኖሩ ስለሚችሉ ማለት ነው። ግን ተምረው የወጡ ሰዎች ህይወታቸው ላይ ለውጥ ካልታየ ነው ችግሩ። አጠያያቂውም እሱ ነው። ምክንያቱም 4 ዓመትም ይሁን 2 ዓመትም ይሁን 6 ዓመትም ይሁን 10 ዓመትም ይሁን አንድ ሰው ቴዎሎጂ ውስጥ ተምሮ የወጣ ከዛ በኋላ ከዛ በፊት የምናውቀው ሰው መሆን የለበትም። አነጋገሩ፣ አሰባበክ ዘዴው፣ ከሁሉ በበለጠ ደግሞ ህይወቱ፣ ስብዕናው፣ ባህሪው ቢያንስ መቃኘት አለበት።
በጣም መቀኘት አለበት። ምክንያቱም ትምህርት ይለውጣላ። ትምህርት ካልለወጠ በቃ ተማርኩ ተብሎ ቆባ አድርጌ እንደ ድሮ አይነት የሚሄድ ከሆነ ምንም ለውጥ የለውም። አንዱ ምክንያቱም ስነ መለኮት ትምህርት ቤት ውስጥ አንዱ ነገር የእግዚአብሔርን ትልቅነት ነው የሚያጎላው። የእግዚአብሔርን ባህሪ በደንብ ተማሪዎች ወይም እዛ ትምህርት ቤት ውስጥ የገቡ ሰዎች እንዲያውቁ ያደርጋቸዋል። ያን ያወቀ ሰው ደግሞ ያን የሚመጥን ህይወት ለመኖር ጥረት ያደርጋል፣ ይሞክራል። በሌላ አነጋገር በጣም ሃምብል ወይም ትሁት ነው የሚያደርገው። በጣም እንጂ ከዛ ሲወጣ በቃ ያዙ ይልቀቁኝ የታላቅነት ወይም ደግሞ በቃ ሌላ ነገሮች የሚያሳይ ከሆነ ያ ሰው እዛ ትምህርት ቤት ውስጥ ገብቶ ወጣ እንጂ ትምህርቱ አልለወጠውም ብዬ ነው የማምነው። ምክንያቱም ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ትልቅነት፣ ስለ እግዚአብሔር በሁሉ ቦታ መገኘት፣ ስለ እግዚአብሔር የጽድቅ ፍርድ፣ የእግዚአብሔር ፍርድ እነዚህ ሁሉ አይቶ የወጣ ሰው ሲመረቅ እንደውም ደንግጦ ነው የሚወጣው። ተመርቆ ሲወጣ እንደውም በጣም በነገራችን ላይ አንድ ሰው ህግ ተመርቆ የወጣ ሰውና ስለ ህግ ያልተማረ ሰው ወይም ደግሞ ስለ ህግ ብዙ የማያውቅ ሰው እኩል አይደለም። ህግ የሚያውቅ ሰው እያንዳንዷን ኮንሲኩዌንስ ስለሚያውቃት እንዴት መኖር እንደሚገባው፣ እንዴት መውጣት እንደሚገባው፣ ምን ማድረግ እንደሚገባው በተሻለ መጠን ያንን ስለሚያውቅ አኗኗሩ ይቀየራል። አንድ በሕክምና ተምሮ የወጣ ሰው ስለ ጤንነት እኛ የምናየው እይታና በሰዎች ላይ የሚታየውን ነገር እኩል አይደለም የሚያየው። ሂ ኢዝ ሲሪየስ። መንፈሳዊው ዓለምማ እንዴት ነው? ስለዚህ ተመርቆ መውጣቱ ጥሩ ሆኖ ሳለ ተመርቀን ከወጣን በኋላ የሚኖረን ባህሪ ግን ወሳኝነት አለው። የምናሳየው ካራክተር ወሳኝነት አለው። እንደ ድሮ ተመሳሳይ አነጋገር፣ ተመሳሳይ አሰባበቅ፣ ተመሳሳይ የምናስተምረው ተመሳሳይ ከሆነ አጠያቂ ነው። ባይዘው እሱ ብቻ አይደለም፣ ትህትና መለኪያው ይጨብጨብልኝ ልታጀብ ምናምን የሚሉት ነገሮች ካልተጠረጉ ከአንድ ሰው ህይወት ውስጥ እኔ ያ ሰው ተማረ ሳይሆን በዛ ትምህርት ቤት ውስጥ አልፏል ብዬ ነው የማምነው። ምክንያቱም ትምህርት ለውጥ ማምጣት አለበት። ትምህርት ስለሚለውጥ እንደ ዓለማዊ ትምህርት እንኳን ይለውጣል እኮ። ቅድም እንዳልኩት ህግ የተማረ ሰው፣ ሕክምና የተማረ ሰው፣ ሌላም የተማረ ሰው በህይወቱ ለውጥ ስለሚያመጣ ይብዛም ይነስም ባለፍንባቸው የትምህርት ቦታዎች እኮ ስንወጣ እኮ እንደ ድሮ አይደለም የምናስበው። ስለዚህ ከስነ መለኮት ትምህርት ቤት የሚወጡ ሰዎች፣ የምትወጡ ሰዎች ለውጥ ከሌለ ራሳችሁን መፈተሽ አለባችሁ። እንደ ድሮ ከሆነ በተለይ ደግሞ ትህትና የሚባል ከጎደለ እዛ ትምህርት ቤት ውስጥ የተማራችሁትን ነገር መፈተሽ ነው እንጂ ቆብ ለመጫን ወረቀት ለመያዝ እሱ ምንም የትም ቦታ የሚገኝ ነገር ነው። ግን ትምህርት ካልለወጠ ቀደም እንዳልኩት ትህትና ካልታየ በጣም አጠያቂ ነው። ምክንያቱም አንዳንዴ በቃ ስታዩ እንዴ ሰው በዛው ካለፈ እንዴት ነው ትዕቢተኛ የሚሆነው? በዛው ካለፈ እንዴት ነው መድረኮችን የሚዳፈረው? በዛው ሰው ካለፈ የእግዚአብሔርን ጉባኤ እንዴት ነው የሚያየው? በዛው ውስጥ ያለፈ ሰው እግዚአብሔርን እንዴት ነው የሚፈራው? እግዚአብሔርን እንዴት ነው የሚያከብረው? ምክንያቱም አንድ ነገር ተጨምሯል በህይወቱ። አንድ ነገር በህይወቱ የተጨመረ ሰው ደግሞ ለውጥ አለው፣ የሚታይ ለውጥ አለው። አለበለዚያ ግን ተመሳሳይ ከሆነ የጥያቄ ምልክት መኖር አለበት። ስለዚህ ዛሬ እንደ ሪማይንደር የመጣሁት ለምንድን ነው? የተማርን ሰዎች ካለን፣ በዛ ውስጥ እያለፍን ያለን ሰዎች ካለን በህይወታችን ለውጥ ሊታይ ይገባል ለማለት ነው። በቀጣይ እስከምንገናኝ መልካም ጊዜ። ተባረኩ።